ተረብሸሻል አውቃለሁ ውስጤ ውሸቱ ገዝቶሻል። ዛሬ ክላስ እንደዚህ ተፈጠረ ምናምን ብዬ ከዛፉ ጋር ቁጭ ብዬ አወራ ነበር። ጋዜጠኛ መዓዛ ብሩ ባገኛት ባወራት ከዛ በኋላ ቦርሳውን ቢይዝላት በቂ ነው። በቃ የሆነ ወደ ስቱዲዮ ስትገባ ምናምን ባጓን ሃንድል ባረግላት ምናምን በቃ በቂ ነው። ከመንስትሬሽን በፊትና ከመንስትሬሽን በኋላ ያለው ሰው የተለያየ ነው። አንደኛ የምንለውን አይደለንም ከምንለው ተቃራኒ ነን። if you are saying we're okay we're not ጆይ ነው ማደርገው። አብዛኛውን ጊዜ just አስበን አይደለም ምንናገረው። ኢቭን አንዳንዴ እኛም እናደርገዋለን። ግን የሆነ ሴቶች የሆነ ነገር ሳያደርጉ ሶማ እንደዚህ ናት ምናምን ብለው ሳያስቡት ግን በቃ የተለመደ ስቴሪዮታይፖች አሉና ከነሱ የሚደርስብን ኤክስተርናሉ የሚያደርስብን ችግር እንዴት ፊል እንደምናደርገው አያውቁ። በእውነት አይረዱትም። የተረዱት ይመስላል ግን ምንም ኤክስፕረስ ቢያርክ የሚረዱት አይመስለኝም። እዛ በቃ የዛ ሰሞን አትጣይኝ እጣላለሁ፣ ፊዚካሊ እጣላለሁ እንደ ወንድሎች ማለት እምዬ ማክበራ እሷም ማክበሯት በንግስቱ ብላት ሀገር የመራው የእድገት መሰረቱ የማለዳ ጮራ ሚኒሊክ ወንድ ነው በሴት የሚጠራ። እስካሁን ሰብስክራይብ አላደረጋችሁ? ሰብስክራይብ አድርጉ። ስሜ ፌኔቲ ኑሩ ነው። በሐዋሳ ዩኒቨርሲቲ ውስጥ የጄሲሳ ዲሲፕሊን ቲም ሄድ። ሰላም ማህሌት ብዛየው እባላለሁ። በሐዋሳ ዩኒቨርሲቲ ውስጥ የተለያዩ ክበባቶች ላይ አክቲቭ ነኝ። በመጀመሪያ ትሩ ካልቸር ዩኒቨርሲቲ ወይም ቲሲዩ የሚባል ክለብ ላይ ፕሬዚዳንት ነኝ። ከዛ ውጪ ተስፋ ካውንስሊንግ አሶሲዬሽን የሚባል ላይ ውመን ካውንስለርስ ቲም ሄድ ነኝ። ሶስተኛ መራሂት ክበብ ላይ ኮንተንት ክሬተር ነኝ። በመጨረሻ ደግሞ ዩናይትድ ኔሽንስ አሶሲዬሽንስ ሐዋሳ ዩኒቨርሲቲ ቻፕተር ላይ ደግሞ ሶሻል ሚዲያ ማኔጀር ነኝ። ስሜ ላምሮት እንዳልካቸው ይባላል። የሁለተኛ ዓመት የሐዋሳ ዩኒቨርሲቲ ገቨርናንስ ኤንድ ዴቨሎፕመንታል ስተዲ ተማሪ ነኝ። ለዓለም ጥበቡ እባላለሁ። አራተኛ ዓመት የህግ ተማሪ ነኝ። ዩኒቨርሲቲ ውስጥ የሚንቀሳቀስ ሰርፎ ሶሳይቲ የሚባል ክበብ ፕሬዚደንት ነኝ። ዛሬ ደግሞ ከግቢኛ ቶክስ ጋር ግቢኛ ቶክስ ጋር ነን። ዛሬ ደግሞ ከግቢኛ ቶክ ጋር ከምትወጃት ዝነኛ እንስት ጋር የመስራት እድል ብታገኚ ማንን ትመርጫለሽ? ስራችሁስ ምን ይሆናል? በእኛ ፊልድ ውስጥ በአሜሪካን ሳይኮሎጂ አሶሲዬሽን ከረንትሊ ያለችው ፕሬዚዳንት ሴት ናትና ከሷ ጋር ብገናኝ በጣም በሳይኮሎጂ እንትን ውስጥ በጣም መስራት እንችላለን ብዬ አስባለሁ። አይ ቲንክ በእኛ ፊልድ ላይ የሴቶች ኢንፍሉዌንስ ወይም የሴቶች ቲዮሪ በጣም ሊሚትድ ነው። አብዛኛውን ጊዜ ሁሌ ወንዶች እንደዚህ ሰሩ እንትና እንደዚህ ያደረገ ሲባል አብዛኛው የምናውቃቸው እኛ ወንዶች ናቸውና ቢሆን በሳይኮሎጂ ፊልድ ላይ truly impact ያለው ነገር ከሷ ጋር ሊቭ ባደርግ በጣም ደስ ይለኛል። እኔ እንትናን ጋዜጠኛ መዓዛ ብሩ ባገኛት ባወራት ከዛ በኋላ ቦርሳውን ቢይዝላት በቂ ነው። በቃ የሆነ ወደ ስቱዲዮ ስትገባ ምናምን ባጓን ሃንድል ባረግላት ምናምን በቃ በቂ ነው። ያስሚን ሙጃሂድ አለች እንትን መጽሐፍ ጸሐፊና ኡስታዝ ናት እና በሴቶች ውስጥ ብዙ ኢምፓክት ያተረፈች ናት። ስፔሻሊ ደግሞ በሙስሊሙ ዓለም ላይ እና ከሷ ጋር የመስራት እድሉን ባገኝ የሆነ እንዴት ነው ኤምፓወር አደርግ ነበር ሴቶችን እና ዳዋ ወይም ደግሞ ሴቶችን ሞቲቬሽን መስጠት እንደዚህ አይነት ስራ ሰራለሁ። ቤተልሔም ሸረፈዲ የዚህ ሴንቸሪ አሪፍ ሙዚቀኛ ምላት እሷ ናት እና ከሷ ጋር እድሉን ባገኝ ብዙ ነገር የምሰራ ይመስለኛል። አሁን ስታድግ አልገኛል። እሺ ወንዶች ሊረዱት አይችሉም ወይም አያውቁትም የምትያቸው የሴቶች ሁለት ባህሪያት? ሁለት ባህሪያት አንደኛ የምንለውን አይደለንም ከምንለው ተቃራኒ ነን። if you are saying we're okay we're not የምንለውን አይደለንም። ሁለተኛ ሁሌም በየቀኑ ሙድ ስዊንግ አለ። በየቀኑ የተለያየ ሙድ ነው የሚኖረን። በየቀኑ የተለያየ ሙድ ስዊንግ አለ። ያው እንደምናውቀው አንደኛ ማለት አለብኝ ፔሪድ ወይም ሚኒስትሬሽን የምንለው ነው። በዛ ላይ ያለው ህመም
በሰውነታችን ላይ የሚፈጠረው ብዙ ስሜቶች በፍጹም አንደርስታንድ አያደርጉትም ብዬ ነው የማስበው። ኢቨን ይሄ እንትኖቹን ምንድነው ማሽኑ አላ እንደዛ እንኳን ቢደረጉ I don't think truly understand የሚያደርጉት። ሁለተኛ ደግሞ ይሄ I don't know ለሌላ ሰው አፕሊካብል ይሁን አይሁን ግን አንዳንዴ ከጓደኞቼ ጋር ልወጣ ስል አንድ ላይ ተሰብስበን ምናምን ስንዘጋጅ ያለው ስሜት በጣም ደስ የሚለኝ ተሰብስበን ልብስ ስንቀይር ምናምን ታችን ስንሳከር ምናምን ያለው ፊሊንግ በጣም ደስ የሚለኝ። ለሁሉም ነገር ነው እሱ they feel responsibility ማለት ነው። ለኤቭሪ በቃ አስፔክት ሪስፖንሲቢሊቲ ይሰማቸዋልና ሰብሰብ ይላሉ እና ይሄን ነገር እያንዳንዷን ነገር ደግሞ ዲቴል ኤክስፔክት የሚያደርጉትን ነገር እነሱ ቢረዱት አይመስለኝም። ኤክስፔክት እንደሚያደርጉ እያንዳንዷ ኢሹ ኤክስፔክት እንደምናደርግ ላይክ ለምሳሌ እንትን ይሄ ሰላም ወንድ ልጅ ከቤት መጥቶ ሰላም ይሄ ሚስትን ሰላም የሚለውን ነገር የሆነ ጊዜ ብቻ ሁሉ ኤክስፔክት እንደምታደርግ ነው ኖቲስ ሊያደርግ ይችላል ነገር እና our expectation ከነሱ ይለያል እና ደግሞ እንትን በቃ አይረዱትም። ቦታው ላይ እስካልሆንሽ ድረስ ይሄ ሲወልዱ ያለውን ሲቹዌሽን አርግዘው የሚያሳልፉትን ታይም ምናምን they won't understand ምክንያቱም ጫማ ውስጥ አይደሉም። እሺ ከመንስትሬሽን በፊትና ከመንስትሬሽን በኋላ ያለው ሰው የተለያየ ነው። እና ሁለት አይነት ህዝብ ነው ያለው። ህዝብ ሲጀምር ሰው አይደለም ሁላ ህዝብ ነው ያለው እና እሱን ቢረዱ ይሄንን በማሳካቴ I'm so proud of myself የምትዩ ነገር ሁለት ነገር ሜንሽን ማድረግ እችላለሁ። ኦኬ እንደዛ ከሆነ አንድ I think በትምህርቴ በጣም something በጣም ፕራውድ የሆንኩበት ነገር ማይ እናቴም አባቴም ብዙ ሳክሪፋይስ አድርገው ነው እዚህ የመጣሁት እና በጥሩ ውጤት እነሱ በእንደዚህ አይነት ነገር በማስጠራቴ በጣም something በጣም የምኮራበት ነገር and even በእነሱ እንኳን ሳይሆን ለራሴ እንደዚህ ማድረጌ ትልቅ አኮምፕሊሽመንት ነው ብዬ የማስበው። ሌላ ደግሞ በጣም ኢንትሮቨርትድ የሆንኩ ሰው ነኝ። ስለዛ እሱን አውጥቼ እሱን እንደምንም ላይክ ኦቨርካም አድርጌ ግቢ ውስጥ በጣም ብዙ ክለቦች ላይ በጣም ብዙ ቦታዎች ላይ አክቲቭ መሆኔ ለእኔ በጣም ትልቅ የሆነ ነገር ነው። ዩኒቨርሲቲ መግባቴ የብሬ ጀነሬሽን መሆን ብቻ ሳይሆን ብዙ ሊያስቆሙ የሚችሉ አጋጣሚዎች ተፈጥረው ነበረ። ግን አሴገር እንደ ገቨርናንስም ተማሪ ይሄ ሊደርሺፕ የሚለውን ነገር በጣም ትኩረት ሰጥቼ አየው ነበርና እሱ ጋር ለመድረስ I have to ስቴብል የሆነ ሀሳብ ነበረኝና በስቴብል ወይ ባይሆንም ቀጥታ ብቻ መሆን ያለብኝ ቦታ ላይ ያለው በዚህ ፕራውድ አድርጋለሁ። ከመጀመሪያው ህግ ትምህርት ቤት ጆይን ማድረግ ነበረ። ህግ ትምህርት ቤት ጆይን አድርጌያለሁ። ግቢ ውስጥ ክበባት ላይ እሳተፋለሁ ምናምን አርት እወዳለሁ እዛም ላይ እሳተፋለሁ ምናምን I'm proud of myself መድረኮች ላይ በሚሰራው ነገር ምናምን በፈጣሪ ፍቃድ ቢሆንም ዩኒቨርሲቲ መምጣቴ በጣም I'm so proud of myself የምልበት ነገር። አጣዩ ከወጥልሽ ኒክኔም በጣም የምትወጁ ስምና ለምን? በእውነቱ እኔ ብዙ ኒክኔም የለኝም። አንድ ነው ያለኝ ኒክኔም እሱም ፖሚ ነው እና የወጣልኝ ምክንያት በጣም ያሳፍራል። አይ ቲንክ ህፃን እያለሁ ቤት ውስጥ የፖም ዛፍ ነበርና በጣም ወደው ነበር ዛፉን እና ከትምህርት ቤት ምናምን ስመለስ ላይክ ዛሬ ክላስ እንደዚህ ተፈጠረ ምናምን ብዬ ከዛፉ ጋር ቁጭ ብዬ አወራ ነበር። to some point ወንድሜ ታላቅ ወንድሜ በጣም ትልቅ ነበርና እሱ ከጓደኞቹ ጋር የሚለው ስለዛ እኔ just መጣና ዛፉ ጋር ቁጭ ብዬ ነበር ሙሉ። ከዛ ቤተሰቦቼ ፖሚ ብለው ሳይገኙኝና I don't know ውሸት ሊሆን ይችላል ህፃን ያለው ነበር። this kind of embarrassing ግን ትርፌ እባል ነበር ቤት ውስጥ ለምን እናቴ ትለኝ ስለነበረ ደስ ይለኛል። ያው ማጀቷን እየጨረስኩኝ ስላስቸገርኳት ነው። ግን በጣም በየቦታው የተለያየ ኒክኔም ያለኝ ሰው ነኝ። ሃይ ስኩል እያለሁ ሰላምታ ነበረ ስሜ። አባቴ ሌላ ነገር ይለኛል፣ ብዙ ሰው ብዙ ነገር ይለኛል። አሁን ግን ግቢ ውስጥ በጣም ብዙ ሰው የሚያገኝ እና ግቢ ውስጥ የምታወቅበት ዋናው ስሜ ራሱ እስካይታወቅ ድረስ የምጠራበት ስም ኮካ ነው። ያወጣልኝ ተመስገን ይባላል እና የመጀመሪያ ቀን ግቢ ውስጥ የመጀመሪያ ክላሴን ገብቼ ነው በዛ ስም የተጠራሁትና እስካሁን እንግዲህ ለምንድን ነው የምትባዩ ተብዬ ስጠየቅ ጥቁር ነኝ፣ ኤነርጄቲክ ነኝ፣ ከዛ በኋላ ደግሞ ጣፋጭ ነኝ ይላል። ኦኬ እኔ አላቅም ለምን እንደወጣልኝ። ኡቹ ነው ስሜ። ኡቹ አይ ቲንክ አመጣጡን አልነግራችሁም። አጎትሽ ልጅ ነው ምናምን የትኛው እንደሆነ እራሱ አላውቅም።
ይሄ ትንሽዬ ውሻ ነበረች ቤት ውስጥ የምናሳድጋት እና ቡችላ እሷን ለሷ ስም አውጥተው ለኔ ቡችላ ብለው ነበር የሚጠሩት። ከዛ አይሆንም ተብሎ እንትን ነው ስም ይሸጋሸጋል። ቡቹ ኡቻ እና ይታረ ኡቹ ያሉ ነው የሚጠሩኝ። ሰዎች ልብ ያላሉት በጣም ትንሽ የሚመስል ነገር ግን ለሴቶች ከባድ የሆነ ቻሌንጅ ምንድነው ብለሽ ታስቢያለሽ? አይ ቲንክ አሁን በጣም እየተሰራ ነው ግን የሆነ አይሙራችን ላይ የቀረ certain stereotypes ወይም certain አስተሳሰቦች አሉ እና ምንም አይነት ነገር ላይ ሲደረግ የሆነ ሳያስቡት የሆነ እንደ ፓሲቭ አግሬሲቭ የሆነ ኮሜንት አለ ላይክ የሚናገሩትና የሆነ አብዛኛውን ጊዜ just አስበን አይደለም የምንናገረው ኢቭን አንዳንዴኛም እናደርገዋለን ግን የሆነ ሴቶች የሆነ ነገር ሲያደርጉ ሶማ እንደዚህ ናት ምናምን ብለው ሳያስቡት ግን በቃ የተለመደ ስቴሪዮታይፖች አሉና እሱ በጣም ይጎዳል ብዬ አስባለሁ። በጣም ትልቅ ስራ ሰርተን አኮምፕሊሽ አድርገን ምናምን ነው ሴቶችማ እንደዚህ ነው መሆን ያለባቸው ምናምን ተብሎ ዲስሪጋርድ ይደረጋልና እሱ ቢቀየር የቤት ውስጥ ስራ ማለት በጣም ቀለል ተደርጎ የሚታይ ነገር ነው። ኢቭን የተበላበትን ሳህን ከማንሳት አንስቶ የሆነ ሳይኮሎጂካሊ ኢምፓክት አለው። obviously I'm the victim period ነው። በጣም በጣም ሙድ ስዊንግ ያለው በጣም የሚያስበላ በጣም የሚያነጫንጭ የሚያስመልስ ብዙ ነገር በቃ በጣም ብዙ ነገር የሆነ ፔሪድ ነው። ቅድም ያልኩት ይሄ ያለው ተፈጥሯዊ ሲቹዌሽን እና እንዲሁም ተጨማሪ ደግሞ እዚህ ዓለም ላይ ኤክስተርናል የሆኑ ፋክተሮች ከነሱ የሚደርሱብን ኤክስተርናሉ የሚያደርስብን ችግር እንዴት ፊል እንደምናደርግ አያውቁም። በእውነት አይረዱትም። የተረዱት ይመስላል ግን ምንም ኤክስፕረስ ቢያርፍ የሚረዱት አይመስለኝም። ይሄ ትልቁ ቻሌንጅ። ምክንያቱም የተረዳው ሰው ነው ለውጥ የሚያመጣው ብዬ ስለማስብ ማለት ነው። ረጅም ዓመት ተወርቶ ግን ለውጥ ያን ያህል ያልሆነም። በዩኒቨርሲቲ ቆይታሽ በተለያየ ምክንያት የሚፈጠር ቴንሽን ኦቨርካም ታደርጊው ለየት ያለ ወይ? ዱዓ ነው የማደርገው። እንትን ነው ብዬ አላስብም። ይሄ ገንቢ ሀሳብ ምክር ሀሳብ ነው ብዬ ባላስብም ከሰው ጋር እጣላለሁ እና ወክ አደርጋለሁ። በጣም እሄዳለሁ። ግቢው ያልቅብኛል 3-4 ዙር እየሄድኩትና ወክ አደርጋለሁ በጣም። ከዛ በቃ የዛ ሰሞን አትጠይቂ እጣላለሁ። ፊዚካሊ እጣላለሁ እንደ ወንድሎች ማለት ነው። ወይኔ ምን ሰው ብሎት ይሆን አላውቅም። አይ whatever happens I eat እበላለሁ በቃ ይሄን I don't know ብቻ ተፈጥሮዬ እንዲህ በሽታ ይሆን አላውቅም ብቻ በጣም እበላለሁ። አዳዲስ ሙዚቃዎች ይመጡልኛል ቴንሽን ሲሆን በቃ ያ ኦቨርካም ማድረግ በወይ ነው። አዳዲስ ዜማ በቃ ሂል የሚያደርግ ይሄ ሰው ክላሲካሊ ይሰማላ እኔ ውስጤ ነው የሚፈጠረው። በቃ አንድ ቀን በጣም ጨንቆኝ ማለት ነው የዘፈን ዝምታ ውጦኛል ራሴን ደብቄያለሁ ያለ ጊዜው ኖሬ ራሴን ዋሽቻለሁ ውሸቱ ገዝቶኛል በዚህ ትንሽ እድሜ ራሴን ጠልቻለሁ አላውቅም ምን እንደምሆን ከዚህ ዓለም የሚያወጣኝን ይለወጣል ተረብሸሻለሁ ቃለው ውስጤ ውሸቱ ገዝቶሻል ዝምታ ውጦሻል። ይሄን ይመስላል ግጥም አላውቅም ይሁን አይሁን አላውቅም ግን አብዛኛውን ጊዜ ስትረስድ ሲሆን ወይም ቴንሽን ሲፈጠርብኝ እኔ አለቅሳለሁ። በጣም የማለቅስ ሰው ነኝ and የሆነ ስትረስድ ሲሆን ምንም ነገር አልሰራም። ላይክ ብዙ ነገር ቢኖረኝ ብዙ አሳይመንት ቢኖረኝ ብዙ ፈተና ቢኖረኝ በቃ ሁሉንም ነገር እተውና ጀስት ቁጭ እላለሁ እና አብዛኛውን ጊዜ ጀስት ወይ በማልቀስ ወይ ምናምን እንትን ብለው ከዛ በኋላ የተለየ መንገድ የምለው አይ ገስ በስቴፕ ነው ሁሉንም ነገር የምሰራው። ሁሉንም ነገር ላይክ ፕላኒንግ በጣም it helps me out። ስለዛ ጀስት ቁጭ ብዬ ቀኔን ብቻ ሳይሆን አትሊስት አንድ ወር ህይወቴ ላይክ የተዘጋጀ ነው። አሁን ለምሳሌ እስከ ኤግዚት ያለው ስኬጁል ለኔ ማብዳት ሆኖ ወጥቷል እና ላይክ for the next 4 months ላይክ አሁን የዛሬ 3 ሳምንት ምን አለን ብትይ ጠዋት 2 ሰዓት ላይ 4 ሰዓት ላይ እንትን አለን ከዛ ከሰዓት እንትን አለ ማታ ስብሰባ ላይ ምናምን ብዬ እነግርሻለሁ እና ፕላን ማድረግና ኦርጋናይዝ ማድረግ ለኔ በጣም የተረጋጋ ስሜት ያደርጋልኝ እና በቃ ፕላን ካልተደረገ በጣም ነው ግራ የሚገባኝና
ይሄ ፕላኒንግ እና ኦርጋናይዝ መሆን it helps me out በጣም። ቆንጆ ሴት ላንቺ ምን አይነት ሴት ናት? ራሷን ያወቀች ቆንጆ ሴት ራሷን የምታውቅ ሴት ናት። ምን አይነት ሴት ናት? ቆንጆ ሴት ላንቺ ምን አይነት ናት? የጣይቱ ወኔ ያላት ናት። እዚህ ዓለም ላይ ወኔ የሌለው ሴት እንዴት ኦቨርካም እንደሚያደርግ አላውቅም። ቴንሽኑንም ኤክስተርናል ኢንተርናል ፔኖቹንም እና ሄደው የጣይቱን ወኔ ያንብቡት። ለኔ ያቺ ሴት ናት ቆንጆ። ምናልባት መሪ ላትሆን ይችላል፣ ግን ሁሉም ኤቭሪዌር የራሱ መሪ ነው። that's a thing. It's hard to describe, ግን I would say ልቧን ንጹህ የሆነ I don't know የሆነ ይሄ I love ይሄ sisterhood ያለው ነገር ስሜትና ለሴት ጓደኞቿ ለሴት እህቶቿ በጣም kind የሆነችና ልቧ ንጹህ የሆነ ሰው እና በቃ out of nowhere የሆነ ኮምፕሊመንት የሚሰጠን ሰው። የሆነ ጊዜ አሁን ከዶርም ስወጣ የሆነች ልጅ አቆመችና ኢርፎን ሁሉ አድርጌ ነበርና ኢርፎንን አድርጌ ምናምን ሰው በጣም ዛሬ you smell amazing አለችኝና በቃ እኔ እንደዚህ ተደስቼ አላውቅም። ሰው እንደዛ pure hearted የሆነ kind የሆኑ ሰዎች I think the most beautiful ያስባለሁ። አመሰግናለሁ። Thank you so much ስለነበረን ጊዜ አመሰግናለሁ።